ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲዩብ ቻናል ነው። ሁሌም የምትከታተሉት ማለት ነው። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለምትወዷቸው ሰዎች ከተመቻችሁ ሼር በማድረግ እንድትጠቃቀሙና ተጠቃሚ ሌሎችም እናንተም በጋራ እንድትጠቀሙ ለማለት እወዳለሁ። እንግዲህ ዛሬ የምንማረው በባለፈው የዘ ዝርያዎችን ጀምረን ነበረ። እነሱን ክፍል 2 እናያለን ማለት ነው። ዛሬ የመጀመሪያው ክፍል 1 የዘ ዝርያዎችን አይተናል። ከነዛ እንግዲህ ያገኛችሁበትን ትርፍ በማየት ይሄንኛውንም ደግሞ ድጋሚ እንድታዩ ጋብዛችኋለሁ። ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ ይሄ ክፍል 2 የመጨረሻው ነው የሚሆነው። ክፍል 1 አይተናል። ይሄ በክፍል 1 ላይ የመጀመሪያ ፊደሎችን ብቻ ነበር ያየነው በዘሚ ጀምር ብቻ። አሁን ደግሞ ከዙ እስከ ዞ ባሉት ከመጀመሪያው እስከ መጨረሻው ባሉት ነው ማለት ነው። ቀጥታ ወደ ዕለቱ ትምህርት እንሄዳለን። እሺ ዙ የመጀመሪያው ዙፋን ዙፋን ይላል። ዙፋን ይላል የመጀመሪያው። ከዛ ዙሪያ ይላል። እሺ ሶስተኛ ደግሞ ዙረት ይላል። እሺ ሌላኛው ዚንጎ ታውቃላችሁ? ዚንጎ ቆርቆሮ ምናምን እንደዚህ አንዷ ነጠላዋ ዚንጎ ነው የምትባለው። ከዛ ዚግዛግ እንዲህ ጠመዝመዝ ያለ መስመር ማለት ነው። ከዛ ዛቢያ ማለት ምን መሰላችሁ? የሽክርክሪት የመሬት አሁን ለምሳሌ ዛቢያዋ ይባላል ዙሪያው ማለት ነው አጠቃላይ። ስለዚህ ዛቢያ ይባላል ያና። ይሄ ደግሞ ዜናዊ ለምሳሌ መለስ ዜናዊ ምናምን ስንል ስም አለ። ዜጎች እሺ አሁንም በመቀጠል ዜግነት ከዛ ዜማዎች እሺ ከአሁንም በመቀጠል ዝርያ የሰው ዝርያ፣ የእንስሳት ዝርያ፣ የእጽዋት ዝርያ ምናምን እንላለን። ዝርያ ከዛ አጻጻፉን ነው በደንብ ትኩረት ማድረግ ያለባችሁ። ምክንያቱም የጽሁፍና የማንበብ ችግር ያለበት ሰው ነው ይሄን ብዙ ጊዜ የሚመለከተው እንጂ የትርጉም ችግር ያለበት አይደለም። ግን በአጋጣሚ ግረ መንገዳችን በዛው እንየው ብዬ ነው። ዝናብ ይላል። ይሄ ዝናብ ከዛ ዝነኛ ማለት ታዋቂ ማለት ነው። ዝነኛ ፌመስ የሆነ ሰው ዝነኛ ይባላል። በቲክቶክ በዩቲዩብ ሊሆን ይችላል። ዝምታ እሺ ወደ ሁለተኛው ገጽ ስንሸጋገር ዝንጉ የሚረሳ ሰው ብዙ ጊዜ የሚረሳ ሰው ዝንጉ ይባላል። ዝንጉ ከዛ ዝሙት ማለት ብዙ ጊዜ በቃ አለ አይደለ ከብዙ እንደዛ በቃ ታውቁታላችሁ ብዬ አስባለሁ ትርጉሙን ማለት ነው። ከዛ ዝርግ ዝማሬ እዚህ ጋር በነገራችን ላይ ቃላቶቹን ሲጻፉ እንዴት ይጻፋሉ እና ደግሞ ሰው ጽፏቸው ብታዩ እንዴት ታነቧቸዋላችሁ የሚለውን ነው እንጂ ይሄን ለምን ያስጽፋል ምናምን ብላችሁ ቲንክ እንዳታደርጉ እንዳታስቡ። እሺ ዝንቅ ማለት ድብልቅ ማለት ነው። ሌላኛው ዝግጁ ኦሬዲ የተዘጋጀ ነገር ዝግጁ ይባላል። ከዛ ዝግባ ዛፍ ታውቃላችሁ? ዝላይ
ዝዋይ ሐይቅ ታውቁታላችሁ? ዝዋይ ኢትዮጵያ ውስጥ ያለ ነው። ከዛ ዝርፊያ። እሺ አሁንም በመቀጠል ዝግጅት ዝርዝር አላችሁ የ100 ብር ዝርዝር። እሺ ዝንባሌ ማለት ወደ አንድ ነገር ያለን ትኩረት ማለት ነው። ዝንባሌ። ዝንጀሮ የዱር እንስሳት ጦጣ መሰሉን ታውቁታላችሁ። ዝንጀሮ ብላችሁ ጻፉ። እንደዚህ ትጽፋላችሁ ማለት ነው። ከዛ ዝምድና በዚህ መንገድ ይጻፋል ማለት ነው። እነዚህን አንዴ ልድገምላችሁና እንደተለመደው የዛሬውን ክላሳችን እናገባድዳለን ማለት ነው። ይኸው ዝንጉ ማለት የሚረሳ ሰው ብያቸዋለሁ። በቃ ትርጉሙን አይደለም እዚህ ጋር ያው በእግረ መንገዱ ልንገራችሁ ብዬ ዝሙት ተብሎ ተጽፎ ብታዩ ወይም ደግሞ ጻፉ ብትባሉ እንደዚህ ጽፋላችሁ። ዝርግ የተዘረጋ ነገር። ዝማሬ። ዝንቅ ዝግጁ ዝግባ ዝላይ ዝዋይ ዝርፊያ ባለ 4 ነው። ይሄ ዝርፊያ። እሺ ዝግጅት ብላችሁ ጽፉ። እንደዚህ ጽፋላችሁ። ዝርዝር በዚህ መንገድ ይጻፋል። ዝንባሌ ብለን ስንጽፍም እንደዚህ እንጽፋለን ማለት ነው። ዝንጀሮ ብላችሁም ትጽፉ እንደዚህ ጽፋላችሁ። ከዛ ዝምድና ያችሁት በዚህ መንገድ እንጽፋለን። ስለዚህ እነዚህና መሰሎችን በደንብ በትኩረት በመመልከት ወደ ኋላ ያሉትን ራሳችሁን እንግዲህ ወደምትፈልጉት አዝማሚያ እንድታደርሱ የሁልጊዜም ጥብቅ ማሳሰቢያ ነው። ለዛሬ የነበረን ክላስ እዚህ ጋር ይገባደድና ቀጣይ በሌላ ቪዲዮ እስክንገናኝ ባላችሁበት ሁሉ ሰላማችሁ ይብዛልኝ። መልካም ጊዜ፣ መልካም ትምህርት ይሁንላችሁ። ይመቻችሁ።